አባት በእናትህ እርዳኝ። ያምሻል እንዴ? ምንድነው የምታረጊው? እባክህ ነው ወንድም፣ በፈጠረክ ህይወቴን አትርፍልኝ። ህይወቴን ማን ነው የሚከተልሽ? እኔ ችግር ውስጥ እንዳከች። እሱን በኋላ አስረዳሃለሁ። ወይኔ ጉዴ! በእናትህ መጣ። እዚህ ጋር የሆነ ሰው አይታል? በእናትህ ማንም አላለፈችም። ምን? በምን አወቅ? ምኑን? ሴት መሆኗን ራስህ እኮ ነው አሁን አለፈች አልከኝ። ምን? ክፈተው ኮፎን። ምኑን? ለምንድን ነው የምከፍተው? ይኸውልህ እዚህ ደብቃት ከሆነ ልብ ድካም አለባት። አንድ ነገር ትሁንና ካንትራ ስለውድ ልብ ድካም አለች። ክፈተው አለች። ወይኔ እንደፈራሁት። ውሃ አምጣል። ያለ አባት ያሳደገች እናትሽ አታሳዝንሽ? እኔንስ ለምን አንገት ታስደፊኛለሽ? እኔ እወደዋለሁ፣ እሱም እኮ ይወደኛል ወንድሜ። እኔ ተለያዩ አይደለም ያልኩት። ሴት ነሽ፣ ክብርሽን ጠብቂ። አንቺ ያላከበርሽው ቤተሰብ ማንም አያከብርልሽም። ወንድምሽ ልክ ነው። ወንድሜ ይቅርታ። በተደጋጋሚ ይቅርታ እየጠየቅሽ የጎዳሽኝ ነው። እኔ የደከመኝ ነው ሲመስለኝ። አንድ ያለ ወንድሟ አንተ ነህ። ይቅርታ አድርግላት። በሉ እኔ ልጅ ክርስቶስ ካስተማረና በተግባር ካሳየን አንዱ ክርስቲያናዊ ስነ ምግባር አንዱ ይቅርታ ነው።